Simplicity gives you clarity. Clarity ደግሞ deep work ይሰጠናል። እንዴት ትኩረት ማድረግ እችላለሁ? My God, I'm sick of it በቃ። አንዳንዴ መታጠቢያ ቤት ሲሄድ ሁሉ ስልኬን ይዤ እሄዳለሁ። ላይክ አይምሮዬ በጣም ነበር ቢሲ የሆነ ታይም ላይ ያስቸገረኝ። ምንም ማረፍ አይፈልግም። የሆነ ነገር ስሰራ ላይክ የሆነ ነገር መስማት አለብኝ። እንደኔ ያጋጠመው ሰው አለ። ከ3 ወር በፊት ነበረ በጣም ተጨናነኩኝ። ማለት ምንድነው እየሆንኩ ያለው? ምንም ነገር ላይ ትኩረት ማድረግ ነው ያቃተኝ። አይ ሲክ ኢንፎርሜሽን ጋዘር አደርጋለሁኝ ግን የሚጨበጥ ነገር የለም። እና ገባውና ሰርች አደረኩኝ። ሰርች ሳረግ ዩቲዩብ ላይ ምን መጣልኝ? 18 ምናምን ሚሊዮን ሰው ያየው የቴዴክስ ንግግር አየሁኝና ዋው ዋት አንደርስ ሰውየው ሪሰርቸር ነው። የሚሰራው ፎከስ የማድረግ ጥበብ፣ እንዴት አድርገን ትኩረት እንሰጣለን አንድ ነገር ላይ አይምሯችንን ካልም አድርገን የሚለው ላይ ነውና በጣም ብዙ ሪሰርቾችን ሰርቷል። እና እሱ የተናገረው ነገር በጣም ስላስገረመኝ ከሱ ነው የምጀምርላችሁ። ከዚህ በፊት ለማታውቁኝ ከኢዲዲያ ጋር ያዲ ብላችሁ ልጠሩኝ ትችላላችሁ ነው ያላችሁ። ሰልፍ ዴቨሎፕመንት ላይ ሰራለሁኝ። አርክቴክትና ኢንፍሉዌንሰር ነኝ። ወደ ታሪኬ ስመለስ ምን አለ መሰላችሁ? የገረመኝ ነገር አይምሯችን ራሱ ዲስትራክት መሆን ይፈልጋል። ማለት በቃ ዲስትራክት መሆን ይፈልጋል ሊትራሊ። እና ልክ ዲስትራክት ሲሆን ለአይምሯችን ለሰውነታችን የሆነ ሪዋርድ ይሰጠዋል። ያም ዶፓሚን ነገር ነው፣ ፊሊንግ ነው። ያ ፊሊንግ ምን አይነት መሰላችሁ? ምግብ ስታዙ የሆነ ምግብ አዛችሁ ወይ ደግሞ ሰርታችሁ ስትበሉ ያለው ይሄ አለ አይደል? ያ ፊሊንግ ኦር ፍቅር ስትሰሩ ያለው የዛን ያክል የሚገርም ሪዋርድ ይሰጠዋል። ለዛ ነው አይታችሁ ከሆነ በቃ ስልኬን አልነካም ምናምን ብለን ቁጭ አድርገን ከትንሽ ደቂቃ በኋላ እየጎረጎርን ራሳችንን እናገኘዋለን። ገና ልክ ስልካችንን ልንከፍት ስንል በቃ ደስ የሚል ስሜት ይሰማናል። ያ የሚመነጨው ዶፓሚን ነው እንደዛ ፊል እንድናደርግ የሚያደርገው። የጥናቱ ድምዳሜ ያንን ነው የደረሰበት። እንዴት አድርገን ከዛ ውስጥ ራሳችንን እናወጣለን? በዚህ ቪዲዮ 3 ነጥቦችን ነግራችኋለሁ። እነዛ 3 ነጥቦች እንዴት አድርጋችሁ የሆነ የምትፈልጉት ነገር ላይ ትኩረት ማድረግ እንድትችሉ የሚረዷችሁ ናቸው። እነዚህ ለራሴ የተጠቀምኳቸውና በጣም የጠቀሙ ሜቶዶች ናቸው። አይምሯችን ራሱ ዲስትራክት መሆን ይፈልጋል። ያንን ዲስትራክሽን ይፈልገዋል። ሪዋርድ ይሰጠናል። ሪዋርድ አይምሯችን ሲያገኝ ደግሞ ሪዋርድ ለሚያገኝበት ነገር ይሰራል። ራይት? እንዴት አድርገን ነው ያንን አቮይድ የምናደርገው? ሰውየው እንደሰራው ከሆነ መጀመሪያ የሚገርሙ ነገሮችን ነው ራሱ ላይ ያደረገው። 3 ነገሮችን። የመጀመሪያው ቀን በጣም የሚሰለች ሲያደርግ የሚያስጠላውን ነገር ማድረግ ጀመረ። የሆነን ነገር ማኑዋል ማንበብ። በቀጣይ ቀን ቁጭ ብሎ ሰዓት ቆጠረ። በቀጣይ ቀን ብዙ ዜሮዎችን ቆጠረና አይምሮ በቃ ይሄ ቦሪንግ የሚባለው ስቴት ላይ ገባ። ምን አለ መሰላችሁ? አንድ አይምሮ ከዚህ ይሄ ውክብ ካለ ወይም ደግሞ ይሄ ዲስትራክሽንን ሴክ ከሚያደርግ ስቴት ውስጥ ለመውጣት ሚኒመም 8 ቀን ነው የሚፈጅበት። እና ያንን ካደረገ በኋላ ወጣና ፊልድ ላይ ወጥቶ በጣም የተረጋጋ ቦታ ማንበብ ጀመረ። ያ አንዳንዴ ይሄ ቲክቶክ ያስለመደን ነገር አለ አይደል? አጫጭር ቪዲዮዎችን በጣም ብዙ ኮንቴንቶችን ኮንሱም ማድረግ፣ ከዛ ወጥቶ ተረጋግቶ አንድን ነገር መጻፍ ማንበብ ወይም አንድን የሆነ ረጅም ነገር መስማት። እዛ ስቴት ለመግባት መጀመሪያ አይምሯችንን ማረጋጋት መቻል አለብን። አይምሮን ነው ያረጋጋው። ቀጥሎ ምን ሆንኩኝ አለ? በጣም ክሪኤቲቭ ነው የሆንኩት አለ። በፊት አስቤ የማላቃቸውን እጨርሳቸዋለሁ ብዬ ያላሰብኳቸውን ነገሮች በቀላሉ መጨረስ ጀመርኩኝ። ስልካችን ወይም ደግሞ ታባችን ወይ ኮምፒውተራችን ሳይለንት አለመሆኑ ብቻ ሳይሆን ስራችን መሆኑ ራሱ አንዳንዴ ዲስትራክት ያደርገናል። የመጀመሪያው ምንድነው? ዲስትራክት የሚያደርገንን ነገር አቮይድ ማድረግ ነው። ፎከስ ለማድረግ የሚያስፈልገን ፕሮሰስ ይፈልጋል። ለምሳሌ ዛሬ ስልካችሁን ከስራችሁ አቮይድ ማድረግ አለባችሁ። የሆነ ነገር ላይ ትኩረት አድርጋችሁ እንድትሰሩ ብላችሁ ኦኬ ተስማማችሁ። ግን ከትንሽ ጊዜ በኋላ ራሳችሁ ያንን ነገር ስታደርጉት ነው የምታገኙት። ምክንያቱም ጥናቱም እንደሚያመለክተው ከሆነ ሚኒመም 8 ቀን የሰው አይምሮ ለመረጋጋት ይወስድበታል ካለ ከትንሽ ኢምፕሩቭመንት ነው መጀመር የምንችለው። ጊዜያችንን በታይም ከፋፍለን ቢያንስ ከዚህ እስከዚህ ድረስ ስልኬ እንደዚህ አስቀምጬ ስራዬን እሰራለሁ ብሎ
መነሳት መቻል። ይሄ የመጀመሪያው ሜትድ ነው። ሁለተኛው ወርኪንግ ኢንቫይሮንሜንታችንን ሲዩተብል ማድረግ። የምንሰራው ነገር ማንበብ፣ ማጥናት ወይም ደግሞ የሆነን ነገር ከሆነ የምንሰራበትን ኢንቫይሮንሜንት እንድንወደው አድቬንቸረስ ማድረግ። ለምሳሌ ወጥቶ ካፌ ውስጥ ሄዶ ማንበብ ሊሆን ይችላል። የምንሰራውን ስራ ኮምፒውተር ላይ የሚሰሩ ስራዎች ከሆኑ የሆነ ግሪን ኤሪያ፣ ሲቲንግ ኤሪያዎች ሄዶ መስራት ሊሆን ይችላል። ያንን በማድረግ ትኩረት የማድረግ አቅማችንን መጨመር እንችላለን። የሶስተኛው ፖይንት የምንሰራውን ነገር ሲምፕል ማድረግ። ሲምፕሊሲቲ ጊቭዝ ዩ ክላሪቲ የሚባል ነገር አለ። ክላሪቲ ደግሞ ዲፕ ወርክ ይሰጠናል። ሶ የሆነን ነገር ባቀለልነው ቁጥር የምንሰራው ነገር ጥርት ብሎ ይታወቀናል፣ እናውቀዋለን። ያንን ካወቅነው ፎከስ አድርገን የመስራት አቅማችን ከፍተኛ ይሆናል። ለምሳሌ ዛሬ ምንሰራውን ስራ ቱዱ ሊስት ዝም ብለን ስቲክ ኖት ላይ ጻፍ አድርገን ዛሬ ይሄን እንሰራለን። ሲምፕል ነው። አይኗችን ከምን ቀጥሎ ምን መስራት እንዳለበት ያውቃል። ሶ ወደ ስራ እንገባለን ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ከያዲ ጋር ነበራችሁ። ሰላም።